ቀኑን ሙሉ ቆማችሁ ስትሰሩ እየዋላችሁ ፎቁን ላይ ታች ስትሉ ሳሎን ቤቱን ስታጸዱ አሳልፋችሁ ወደ መኝታችሁ ስትሄዱ ግን ውርጫችሁ እየጨመረ ክብደታችሁ እየጨመረ ለተቸገራችሁ፣ አንዳንዶቻችሁ ደግሞ እኔ እኮ ቀኑን ሙሉ ስሰራ ነው ሙሉ ስለፋ ነው ሙሉ ለምንድን ነው ግን ውርጭ እየጨመረ ያለው ብላችሁ ለተጨነቃችሁ፣ ስፖርት ስለማልሰራ ነው ብላችሁ ራሳችሁን እየወቀሳችሁ ያላችሁ፣ ዛሬ በዚህ ቪዲዮ በአረብ ሀገር ያኗኗር ሁኔታ ውስጥ ሆናችሁ ያለምንም ጂም እና ያለምንም ውድ ምግብ እንዴት ሰውነታችሁን ማስተካከል እንደምትችሉ በሳይንስና በተግባር የሚሰራ መፍትሄ ደረጃ በደረጃ እያንዳንዱ ስቴፕ አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቀኑን ሙሉ ስትሰሩና ስትደክሙ ስትለፉ እየዋላችሁ ነገር ግን ቦርጭ ለምን እንደሚጨምርባችሁ ለማወቅ ሶስት ዋና ዋና የሰውነታችንን ሚስጥሮች መረዳት ይኖርብናል። የመጀመሪያው መንስኤ ካርቦሃይድሬትና የቅባት መብዛት ነው። ካርቦሃይድሬትና ቅባት በበዛ ቁጥር በብዛት በአረብ ሀገራት የሚቀርቡ ምግቦች ሩዝ፣ ፓስታ፣ መኮሮኒ፣ ኩብዝ፣ በዘይት የተጠበሱ ምግቦች ናቸው። እነዚህ ምግቦች ወደ ሰውነታችን በሚገቡ ሰዓት በፍጥነት ወደ ስኳርነት ይቀየራሉ። ሰውነታችን ደግሞ ይህንን ስኳር ለማጠራቀም ኢንሱሊን የተባለ ሆርሞን በሰውነታችን ውስጥ ያመነጫል። ኢንሱሊን ደግሞ ስብ የማከማቻ ሆርሞን በመባል ይታወቃል። ስኳሩን ወስዶ በቀጥታ ወደ ሰውነታችን ያከማቸዋል። ሁለተኛው መንስኤ ኮርቲዞል ወይም ደግሞ የጭንቀት ሆርሞን በመባል ይታወቃል። ይህ ደግሞ የሚፈጠረው በስራ ጫና፣ ከቤተሰብ በመራቅ፣ የወደፊት የህይወት ስጋት፣ ይህ ሁሉ በሰውነታችሁ ከፍተኛ ጭንቀትን ይፈጥራል። በጣም በተጨነቃችሁ ቁጥር ሰውነታችሁ ኮርቲዞል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ በዋናነት ስራው ምንድነው? ስብን በተለይም ወደ ሆዳችን አካባቢ ሄዶ እንዲከማች ማዘዝ ነው የዚህ ሆርሞን ዋነኛ ተግባሩ። ሶስተኛው መንስኤ የእንቅልፍ መዛባት ነው። በማለዳ መነሳት፣ በሌሊት መተኛት፣ ብዙ የእንቅልፍ የማጣት ችግር። ያ ደግሞ ምንን ያስከትላል? ረሃብን የሚቆጣጠሩ ሆርሞኖች ይዛባሉ። እነዛ ሆርሞኖች ይዛቡና ጣፋጭና ካርቦሃይድሬት የበዛባቸው ምግቦች እንድንመኝ ያደርገናል። ሜታቦሊዝማችንና ስብ የማቃጠል አቅማችን በከፍተኛ ሁኔታ ይዳከምብናል ማለት ነው። ታዲያ እሺ መፍትሄው ምንድን ነው? እዛው በአረብ ሀገር ሆናችሁ ስራ እየሰራችሁ አረቦች የሚሰጧችሁ ምግብ እየተመገባችሁ እንዴት ነው ውርጫችሁና ሰውነታችሁ ማስተካከል የምትችሉት የሚለውን አብረን እንመለከታለን። የመጀመሪያው መፍትሄ ሩዝና ዳቦ ላይ ማስተካከያ ማድረግ። ሩዝና ዳቦ አትብሉ ቀን